ተደባደባችሁም አልተደባደባችሁም የኔ እና አንተ ነገር ያለቀ ነገር ነው። ሲጨጥል ደግሞ እሱ እንድትናገር አልፈልግም። በቃ የለቀ ሁሉ ነገር የኔ እና አንቺ ነገር አላለቀም። ምን ማለት ነው? ምን አንዴ እንዳትነካት አንተ አይመለከትህም። ወይኔ ጉዴ ፈላ። ወይኔ አንተ ኧረ በእናታችሁ ወይኔ ለምን አሳየኝ። ወንድ ከሆንክ እንደማይብ የምታስቡት እግዚአብሔር እስቲ አንተ ወንድ ከሆንክ አሳየኝ። አልዛትክም። አንዴ አብርሃም አንዴ ለቀቀረሽ። እሺ ዝታብኛል አይደል? አሳየኝ። እሺ አብርሃም ለኔ ስትል ቁጭ በል በቃ ሂድ እሺ አንዴ ዞር በል እሺ ና አንዴ ላናግርህ ወንድ ነው እኔ ላናግርህ እሺ እሱ የሆነ ነገር ስላለው ምናምን ንብረቱን ተመክቶ ነው ያሰግተኝ። ምንድነው ንብረት ምንድነው? ወንድ ነው ያሰግተኝ። ምንድነው የሚተማመነው? አንተ በቃ ረጋ በል እስቲ አንዴ ተረጋግተህ እስቲ በቃ እንደ ትልቅ ሰው አውራ እኮ እንደ ወንድ ልጅ ይኸውልሽ እሱ አጠገቧ እንዳትደርስ ምናምን እያለ ማን ስለሆነ ነው እሱ? ማን ስለሆነ ነው? ማናቸው አጠገቤ ልትደርሳችሁ ነው? በሷ አንቺ ህይወት የሚያዘው ማን ስለሆነ ነው? ማንም አላዘዘም በህይወቴ ማንም አላዘዘም። ሰማኛለህ? ሁለተኛ አጠገቧን ማየት አልፈልግም። አንተን አጠገቧ ባይህ ምናምን እያለ እኮ ነው እየዛተ